አደርጋለሁ እኔ እኮ ዞሮ እንጀራ እናት ነኝ በቃ ምን እንጀራ እናትም ሰላም ቤተሰቦቻችን ዛሬ ደግሞ በአዲስ ፍራንክ ባንተ ማዘርን ፋዘር ልጅ አለው ብለን ፕራንክ ልናደርጋት ነው ሪአክሽኗን አብረን እናያለን እንግዲህ ታለቅሳለች ትስቃለች የምናውቀው ነገር የለም እስኪ እንዴት ወይልሽ መቼም አሁን እኔ አድርጋለሁ ከኔ በላይ ሽማግሌ የሚሆናችሁ ሰው የለም አይደል እና ላሸማግላችሁ ነው የመጣሁት ምን ሆነ ነው የምታሸማግል አይ አሁንማ ምንም አልሆናችሁም ግን ጎ የደበቀሽ ነገር አለ ስለጨነቀው ነው ሲጀመር ለመናገር ምንድን ነው የደበቀ ጭልጋ ውስጥ ያኔ ለስራ ሄድኩኝ ጎንደር ጭልጋ ውስጥ ለስራ ሄዶ አልነበረ አንቺ ልጆች ልጆኝ ማለት እና ያኔ አንድ ወንድ ልጅ አለኝ እና ወንድ ልጅ አለ ድራማ እየሰራችሁ ነው ማለት ድራማ አይደለም አረባክሽ ልጁ ሲጀመር የማዘርን እንትን ቀርጸሽ ላኪልኝና ነው የምመጣው እንደተቀበለችኝ ካረጋገጥኩ በዛሬ ደግሞ እናት የለችው እና ደግሞ እኛም ደግሞ ወንድም ያስፈልጋል ማለት ወንድም አለኝ ግን ብቻኛ ነው እሱ እናት የለችው ነው እናቱ ሞታበታለች በልጅነቱ ስለዚህ እንድትቀበል ነበር እውነት ነው ስንት አመት እኮ ነው የሷ ታናሽ ያብዬ ታላቅ ማለት እኮ ነው እንግዲህ ምን ይደረጋል እስከ ዛሬ አንተ ማታውቀው አላውቀውም አሁን ደወለኝ በቃ ግን ታሞ መጥቶ ነበር እኔና አናግሮኝ ነበር ሆስፒታል ሐኪም ቤት መጥቶ እኔ እቴ እንዴት አላየሁትም አንቺ እንደውም ሻወር ሰጂና ብያል አላኩሽም የዛ ሰዓት ማለት መጥቶ ነበር እና አይቶት ሄደ እስካሁን ያለውን እሱ ሁኔታውን እሺ እንዴት ነው በዚህ ይሄ ልጅ ችሎ ያለው እሱን እኔ እየጠየቀኝ ነው ግን አሁን ደግሞ ከዚህ ቤተሰብ ጋር መቀላቀል አለበት ቲክታክ ላይም እያየን በጣም እንትን እያለው ነው እየተሰማው ነው አሁን እኮ እንትን ማለት የለብሽም አይ ከባድ ነው ያላቅ ጎንድ ያስችለው ደበቀኝ ይኑሉ ልጅ ማለት ቀላል እኮ አይደለም ጎየ ምን አስበህ ነው እንዴ ያለ እናት ያለ አባት አድጎ አኩሽ እናት የለውም አላችሁ በዚህ ላይ አውኩ እና ልጆችን ታቅ ነበር አንተ እንደወለድክ እያወቅህ ነው ይሄን ያለ አመት ጊዜው አረፈደም እስካሁን ያሳለፈውስ መከራ እዚህ እስኪደርስ ያሳለፈው መከራ በቦታ ሆነሽ ብታዩ እና ተቀበልሽ እኮ እሺ እንደተቀበልሽው ወኪያና አናግሪው ተቀብያለሁ ባይ ተቀብያለሁ ባይ ልጁን ጎጨከኝ እኔ ለምን እንዴ እናንተ እንትን ካላችሁት ምንድነው እኔ ምን አደርጋለሁ እኔ እኮ ዞሮ እንጀራ እናት ነኝ በቃ ምን እንጀራ እናትም አይደለሽም እንዴ እናቱ ትሆኛለሽ እናቴ ለምን ተደበቁ የኔ አላመት በቃ እሺ ተረጋጊ ችግር የለውም እሺ በቃ ተረጋጊ በቃ እሺ ተረጋጊ አታልክሽ ቁስሉን ካከማችሁለት እናንተ በቃ እሺ ተረጋጊ በቃ እኔ ግጭ